ቶች እንዳለ እንደዚህ አይነት ጥያቄዎች አንገብጋቢ የሆኑ ጥያቄዎች ይዘው ይነሳሉ። እነኚህ ጥያቄዎች በራሳቸው የመጨረሻ ግብ ሊሆኑ ይችላሉ ወይ ነው። ኦኬ ሌትስ ሴይ ኤክስ የሚባል ብሔር አንዱን ላለመጥራት ኤክስ የሚባል ብሔር አለ። ይሄ ብሔር በቋንቋ ያለመጠቀም ችግር አለበት። ቋንቋው ተጨቁኗል። በዘሩ ተመርጦ ይገደላል። ከፍተኛ ጭቆናና ወይ አኔክሴሽን እንደዛ ተፈጽሞበታል። እነኚህ ጉዳቶች አሉበት። ኦኬ እነኚህን ጉዳቶች ይዞ ኤክስ ለሚባለው ብሔር ዋይ የሚባል ሰው ተነስቶ ይታገላለሁ አለ። ዋይ የሚባል ሰው በሚሊዮን ተባዝቶ ሚሊዮን ዋዮች ተፈጥረው ታግለው እነኚህ ጥያቄዎች ተመለሱላቸው። የመገደሉ ጉዳይ ቀረ። ኮንስቲቱሽናል በሆነ ደረጃ በተስተካከለ መንገድ ፖለቲካል ኢኮኖሚ ውስጥ ሪፕሬዘንትድ ሆነ። የተለያዩ ነገሮቹ ተመለሱለት። መልካም ተንኪሳሪ ይሄ ሁሉ ነገር ተደረገለትና ናው ምንድን ነው የሚሆነው? ይሄ ብሔርተኛ የነበረ ዋይ ብዙ ሰዎች ናቸው እንግዲህ የኤክስን ጥያቄ እንዳለ አስመልሰው ጨረሱ። ምንድን ነው የሚቀጥለው ነገር? የሚቀጥለው ነገር ከብሔርተኝነት መውጣት አለባቸው ማለት ነው። ቢኮዝ ለብሔርተኝነት የተነሱበት አላማው ግቡ ተዳርሰዋል፣ ተሟልቶላቸዋል፣ ሄደው ደርሰዋል የሚፈልጉት ነገር ጋር። አሁን መውጣት አለባቸው። ከኤክስ ብሔርተኝነት ወጥተው የት ነው የሚሄዱት? ሁለት ነገሮች ናቸው ያሉት፣ ሁለት መውጫ መንገዶች ናቸው ያሉት። ማንኛውም ብሔርተኛ ከብሔርተኝነት መውጣት አለበት። ስኬታማ ብሔርተኝነት፣ የተሳካ የተዋጣለት ምርጥ ብሔርተኝነት የሚባለው መጨረሻ ላይ ከብሔርተኝነት ወጥቶ ዜግነት ውስጥ መግባት መቻል አለበት። ይሄ ግልጽ ነው። ማንኛውም ብሔርተኝነት በሁለት መንገድ ነው ግን ዜግነት ውስጥ የሚገባው። አንደኛ ኦልሬዲ ያለበት ቀደም ኤክስ ያልኩት ብሔር ባለበት ብሔር ውስጥ የዛ ሀገር የዛ ኮንስቲትዩንሲ የዛ ኤምፓየር የዛ አገዛዝ አካል ሆኖ ነው የሚኖረው። ተጨቁኖ ተበድሎ ቋንቋው ተረግጦ የሚኖርበት አለ። እነኚህን የብሔርተኝነት ጥያቄዎች አስመልሶ ሲጨርስ ኢዘር የዛው ያለበት ሲጨቆን ተጎድቼበታለሁ ይሄን አድርሶብኛል የሚለው የዛ ሲስተም ዜጋ ወደ መሆን ያድጋል። ሚኒንግ ሲቪል ወደሆኑ ጥያቄዎች እንዴት አድርገን እድገት እናምጣ፣ እንዴት አድርገን ኢንዱስትሪያላይዜሽን እናምጣ፣ እንዴት አድርገን ትምህርታችንን እናድርግ፣ እንዴት አድርገን የወደፊት የህዝባችንን ጥያቄዎች እነኚህ ነገሮች እንመልስ የሚል ነገር ያመጣል ማለት ነው። ወይም ደግሞ ራሱን የቻለ ሀገር ሆኖ የዛ ዜጋ ይሆናል። ሆነም ቀረም የሁለት የተለያዩ ሀገሮች የተለያዩ ቦታዎች ዜግነት ነው። ብሔርተኝነት ለዜግነት ሳያዳርስ ከቀረ ፌልድ የሆነ ብሔርተኝነት። አሁን እያየን ያለነው ብሔርተኝነቶች ዜግነት ጋር ለመድረስ እሳቤውም የላቸውም። ከዚህ በፊት ሜንሽን አድርጌዋለሁ። ምናልባት የምታውቁ ከሆነ ሚኒሶታ ላይ 2001 ዓመተ ምህረት 9/11 አሜሪካ ላይ ጥቃት ከመድረሱ በፊት ብዙ የገቡ ሰዎች ነበሩ። ኢንሰርት ሆነው ፕሌን ማብረር መማር ጀምረው ሚኒሶታ ላይ ከሰውን የሰማሁት ዜና እንትን ፕሌን ከሚማሩት ሰዎች መካከል ሁለቱ ላንዲንግ መማር አልፈለጉም። መነሳት መብረር ነው እንጂ ስለማረፍ መማር አይፈልጉም። ቢኮዝ ያው ጥቃት በአውሮፕላን ለመሰንዘር የሚፈልጉ ሰዎች ስለነበሩ ተያዙ፣ ጠረጠሯቸውና የላንዲንግ ምንም አይማሩም፣ አይገቡም፣ አቴንሽንም አይሰጡም፣ ፍላጎቱም የላቸውም። ማረፍ ላይ ትኩረታቸው መነሳትና መብረር ብቻ ነው እንጂ ስንደርስ የምናርፍበት የሚለውን ፓርት ስኪፕ ስለሚያደርጉ ጠረጠሯቸው። ያው በዜግነታቸው መጀመሪያ ይጠራጠሯቸው ስለነበረ ያዟቸው። አሁን ያለው ብሔርተኝነት የምናየው መነሳት መብረር ነው እንጂ ማረፍ፣ ማንም ስለማረፍ አያወራም። ላንዲንግ የሚያወራ ብሔርተኝነት አጣን። ትልቁ ችግራችን አንዱ ፕሮብሌማቲክ የሆነ ቦታ ይሄ ነው። ላንዲንግ የሚያወራ ብሔርተኝነት ሁሌም ላንዲንጉ ዜግነት ነው። ዜግነት ያላማከለ ብሔርተኝነት የለም እና ላንዲንጉን ኦኬ አንዳንዱ ዜግነቱ እኔ ትግራይ የምትባል ሀገር ወይ አማራ የሚባል ሀገር ወይ ኦሮሚያ የሚባል ሀገር ኖሮ የዛ ዜግነት ነው የብሔርተኝነት ላንዲንግ የሚል ከሆነ ራሱን የቻለ ጥያቄ ነው። ግን መጨረሻው ዜግነት ነው የሚሆነው ሪጋርድለስ። ወይም ደግሞ አይ እኔ እዚሁ ሀገር ላይ ኢትዮጵያ የሚባል ዜግነት ውስጥ ዜጋ ነው መሆነው፣ ግን የብሔርተኝነት ጥያቄዎቼ